سننادا سننا تسنان كيوا آمين أنا ما جالس جالسوا. جكامنا أشهر من يمتى شكوا كانوا تنبت تجندو أجي تنمي والجمال النبي تاجن تجدان آمين بما آمين تجدان آمين بس شيء بس يقول مثلا بلاش في الدنيا بنشوف هذا بتشان. لا صلفنا አብራችሁን ቆዩ እና የሚገርም የመስቀል በዓል አሳያችኋለሁ። አብራችሁን ቆዩ። መስቀል ጉራጌ ጓደኛ ካላችሁ እንዳትጃጁ። አሁን ያለነው የት ነው? ቸሃ ወረዳ ነው። ሉቄ ቸሃ ወረዳ። ስለዚህ ሉቄ ቸሃ ወረዳ በስሙ ጭቃው ግን አይቻልም። በፍጹም ጭቃው አይቻልም። ወክቼም ነው የሚሄደው። እንግዲህ ማን ያለኝ ካሜራው ያምራል። አሜን። ሰላም ግቡ። አሁን የምንሄደው እዛ ጋር ቤተክርስቲያን ይታያችኋል። እዛ ጋር አወኩታ ቤተክርስቲያኑን አሳያችኋል። እዛ ነው የምንሄደው። እንግዲህ እዛ ድረስ በእግራችን ነው የምንሄደው። ዛሬ ተመረቀ። ቸሃ ወረዳ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወንዝ ነበር ተሻገርን። አክቹአሊ ትንሽዬ ወንዝ ነው። ይሄን ያህል የሚካበር አይደለም። በጣም ሰርቫይቭ እያደረገን ነው። ቦርሳው ራሱ እንዴት እንደሚከብድ ይከብዳል። በጣም ነው የሚከብደው።
የመስቀል ብሎጋችን በዚህ ጀምሯል። ተከታተሉ። ቅድም ያሳየኋችሁ ቤተክርስቲያን አሁን እየደረስን ትንሽ ነው የቀረን፣ ደርሰናል። ደርሰናል። ግን እንትኖቹ እንዴት ነው የሚባሉ? በስመ አብ ትልቅ ነውና ደርቡ ክረምት ሆኖ እንኳን የለውም ማለት ብዙ የለውም እንደምታዩት፣ ግን ደስ ይላል። የሆነ ቅርንጫፎቹ በጣም ብዙ ናቸው። ይታያችኋል። አፍንጫ ውስጥ ገብቶ ነበር። እዛ ጋር ትልቅ በቆሎ እንትን አለ። በስመ አብ አላየሁትማ። በጣም ትልቅ ነው። አይታያችሁ በቀርበው እስከታች ድረስ ይሄ በቆሎ ነው። በቆሎ ወይኔ ሙቀቱ ጉድ ፈላ። ልክፈተው። ወይኔ ዳመና ነው ግን በጣም ይሞቃል። ዕቃ ስለተሸከሙ ያ ሁሉ መንገድ ነው ሊርቀን የመጣ ነው። እዛ ጋር ነበር ይታያችኋል። እዚህ ማዶ እንችላለን። ይቻላል። ወይኔ ፊቴ እንዳለ ቢንቢ። ወይኔ ጨረሱኝ። በቃ እዚህ ከቆየሁ አልሆነም። ለቁም በዚህ ግጥናቴ። አይ ቤተክርስቲያን ደርሰናል። ያምራል። ማርያም ቤተክርስቲያን ይባላል። የሚገኘው የት ነው? ሉቄ ማርያም ቤተክርስቲያን ይባላል። ቆይ ሞር አማ ትነግረኛለች። እማ ጠይቃታለሁ። የበዓል ቀን አሳያችኋለሁ። ሉቄና ኤባ ማርያም ቤተክርስቲያን ይባላል ማለት ነው። እና በደንብ ማሳያችሁ የደመራ ዕለት እግዚአብሔር ካለ የደመራ ዕለት አሳያችኋለሁ። አደከመኝ። ወይኔ ደግሞ በስመ አብ ሰው ብዛቱ እንዳለ ወደ ሀገሩ ደስ ሲል ግን ዛሬ ነው የጎመን ክትፎ። ምክንያቱም ነገ ጾም ስለሆነ ያው አብዛኛው የሚበላው ዛሬ ነው። ደርሰናል። መጥቻ ቃል ላለማሸት መጥቻ ቃል ማለት የመስቀል መጥቻ አለ። ግን ከመስቀል ውጪ ወይም ነቢ ወይም ነሁ ቋንቋ ነው። ያ ይታያችኋል። ቁጭ ቤት በነገራችን ላይ አንድ ሁለት ቋንቋ እንኳን ልንገራችሁ፣ ጉራጌ ካልሆናችሁ ማለት ነው። ከተሳሳትኩ አይደለም። ወይም ዋሪ ማለት ደህና ዋላችሁ ወይ አሁንም ታስተምሩት እያላችሁ ነው። የማውቀው ላጋር ወይ ማተሪ ከተበለና ያላችሁ እየተባለ ነው ማለት ነው። ቤት ደርሰናል። አያቴ ቤት አናቱ ላይ ፌስታል የሌለው
ካሜራማናችን አይቱ ቭሎጋችን ጀምሯል። ስለዚህ ዛሬ ምን እናደርጋለን? አሁን ዛሬ ደግሞ እዛ ጫካ ገብተን እናያለን ማለት ነው። የቱን ሰት እስኪ ይሄ ቡናችን ነው። ይሄ እዚህ ጋር ያለው ትንሹ ነው። እዛ ጋር አለ በደምብ እኮ አታች ነው። ይሄ ዝም ብሎ እንዲሁ ለማሳየት ለሳምፕል ቀጥል ሰሪ ወድቆ አድጎ ነው። ይሄ ደግሞ ዘመናዊ ሽንት ቤታችን ነው። ሲመለስ ሰው ቤት እንዳይገባ አራቆት ነው ያታስብ ጊዜ በፈለገው ቤታችን አልጠፋም። በዚህ በጓሮ በኩል መጥተን ከዚህ ገባን ታስበኛው ይገባል። ጉራጌ ቤት ታደራችሁ ተመልካቾቻችን አሁን ያለ ነው በቻሃ ወረዳ ወደ ሉቄ ኤባ በሚባል አጠገባችን ማርያም ቤተክርስቲያን ነው። ሉቄ ማርያም አለች። እንዳትሄዱ ነው ያሉት። እዛ ጋር ድረስ ነው ወይስ እዛ ታች ነው? የሆነ ሰውዬ ብረት ይዛል ተብሏል። እኔ እሮጣለሁ እኮ አልጠብቅም። ያው አቡናችን ነው። አቡናችን ወደ ታች ነው። እንደዚህ እኮ ክፍተት አልነበራቸውም። አንተ ከማን ጋር ጀናይ ነው ታዲያ? ሰውዬው ካለ ይቅርብን። ማርያም ግን በእርግጥ የሆነ ጊዜ ምን አሉ ብር ይጠይቃሉ። ሰው እያፈኑ እዚህ ገጠር ድረስ መጥተው እኮ እዚህ ውስጥ ይኖራሉ። በዚህ ጋር እንዲቀር ታብነ እዛች ጋር ቤተክርስቲያናችን ነው። ቤተክርስቲያንማ ግን ይቅርብን። ቡና ብዙ ነው። ልንሄድ ነበር ፈርተን ነው። ብረት ያዘ ሰው በጣም ፈርተን ነው። ማስፈራሩ በጣም አድርገው ነው ያስፈራሩ። አይ አንቺ ሰዳይሽ እዚህ ጋር ሎሚ ነው በቅርብ አንተ ወይኔ ሎሚ ነው ይዟል። በስመ አብ ሲል አንቺ ነው እኮ ያክብሻል። ቻችን ናቸው እንግዲህ ያው የመሬት ማለት የመሬት የሚሰጠው ፍሬ በትንሹን ስናሳያችሁ ብርቱካንም አለ ይሄን ይመስላል። ሙዝም አለ። ብርቱካኖች ግን አሁን አልደረሱም። በፊት ይደርሳሉ። ይወት ወይ ማተሪ ያ ችግር የለውም። በቆሏችን አንጨርስናል። በማተሪ አንጎበኝም ከዚህ በኋላ ምናልባት ከገባን ነው እንጂ እዚህ በቆሏችን ደርሰዋል፣ እየደረሱ ነው። አሜን እሳካሉ ዳው እንም ስራዩ እግያሽን እያሊ በደያ ትምህርት አቆ እንጀገለት አሜን ጀራስሉ ዘረና ተሰኛን ቀይዋ አሜን አሜን ያስስሉ ቆይ ባንቃቱ ተካታ ለበሰራ አሳንሳ ወንበረካታችን ያስማን አላጋለ ሱሪ ነራቶ ወይ ሱሪ ነራ ዳደና ናንቱ አታታይ ተገሩ አታታይ ሳሮ ነው ሰያሮ ይወጣ ማን የመጣው አፈረ መጣ ማን ይችላል ይሩይማ ምትከራታ ነው ማረፍ ነው ይወት ታሽር ዋህር ና ተርቦፋጭ ወበዘን
ደግሞ ብታየው እንሰት የሚመስለው እንሰት ይመስላል አይደል? ምንድን ነው? ሙዝ ሙዚየው እዚህ ጋር አለ። ምርጥ ሙዝ በብዛት አለ እዚህ ጋር ያንቀርጫል። አይቻልም። ሊያውም ከና አበባው ነው ሙዙ። ይሄ ደግሞ ያው ራሱ የቅድም ቡና ፍሬውን እያያችሁት ነው። ያው ፍሬው ከነ ፍሬው በጉራጉኛ ቃዋ ነው የሚባለው። እዛ ጋር ይኸው ሙዙ ጫፉ ተገጭቷል። እዚህ ጋር ጫፉ ወድቋል። ጉራጌ ክልል ቻሃ ወረዳ በእኛ ግቢ እኛ ጋር ብቻ ነው ግቢ ብቻ የሚገኘው። አሁን ኤክስፖርት ውጭ ኤክስፖርት እንጀምር ነው። የቡና መግዛት ይፈልግ ስልክ ከሰራ አስቀምጥላቸው ማዘዝ ከአውሮፓ ካናዳ ከፈለጉ ማዘዝ እንልካለን። ተደካለ የቱ ነው? ቀቡ አየው ደግሞ አፍሰው ማለት ነው። ራሱ አለ ፍሰ ማለት ነው። ተጠቅሙ በጣም መጥፎ ነው። ልብስ አበላሽ አጥር ነው ያጥር ዝም ብሎ ከጣልቀው እንትን ይላል። ይሄ 1000 ይገኛል። ከዛ ይበልጣል። 6000 ይገኛል። አሁን 6000 ነው እዚህ የሚሸጠው። ኤክስፖርት አንጀም ነው። ይሄኛው ድንጋይ ከዚህ ድንጋይ ከዚህ ወደዚህ ይሄን ይደርቃል። ተዘረጋዋል። ብዙ ስራ አለበት። ምን ብሎ አይደለም። ቡና የሚጠጡ ሰዎች ድካም አለበት። ያው የሚያመርቱት ሰው ማመስገን አለባቸው። ኤክስፖርት ማድረግ ተጀምሯል። አሁን በሰፊ ከኢትዮጵያ ምርጥ ገቢው የሆነችው በሱ ነው። ቡና ኢትዮጵያ ኤክስፖርት እኮ በቡና ነው ሲጀምር። ያማራ መጣት አይቀርም ኤክስፖርት ማድረጉ። ወደዚህ ራሱ ሲመጣ እየተወደደ ስለሚመጣ መቼ ቢሆን አባ ጅማና ከፋ እዚህ ጋር እንዴ በመስመር አሁን እዚህ ጋር አንድ አለ። በዚህ ጋር እንዲብታይ ቀጥታ ይሄኛው እንደዚህ አለ። የቆጮን በዚህ ዙሩ 77 ድርቅ ወጣ ነው። በዚህ ቆጮ በኋላ ታደራርቀዋለሽ፣ ይጠቁራል። ከዛ በኋላ ታስቀምጫለሽ። ለከረምትን ከሆነ ልትሸጪውም ከሆነ ለገበያ ከሆነ ከዛ በኋላ ነው ናንሳው ይወደቃል። ይሄ ቡና ደግሞ አደራርቀሽ ስታስገቢ ለገበያ ይቀንሳል። በአንዴ ነው ገበያ የሚያወርድልሽ ማለት ነው። እሺ እዚህ ደግሞ ጉድጓዳችን የቆጮ ማጠራቀሚያ ዋሻ የበሰለው ነው። ታዲያ እንዳለ አረንጓዴ ናቸው። ደስ ሲል ነበር ግን የበሰለ ተመጋጆቻችን የመጣው ጉድጓድ ባህላዊ ፍሪጅ የቆጮ አይደክመኝም። በዚህ ይሄኛው ቆጮ ቡላ እንዲበስል ይደረግበታል። ቡላ እንዴት ነው የሚሰራው? ቆጮ ተፍቆ ነው። ቡላ ደግሞ የተፋቀውን ተጨምቆ የተፋቀውን ይጨመቅና ውሃው ቆጮ ውሃ ቡላ ነው የሚባለው። ይሄ ደግሞ ቡናው ነው። በጣም ያምራል። እነዚህ ያለባቸው ናቸው። እነዚህ ከርሙ ናቸው። የምን ከርሙ ማለት ነው? 19 አሁን አይጠቀምበትም። ይሄ 2018 የኛ 2017 አስጠቅሟል። እኛ ደግሞ 2018 አሁን እዚህ እና እዚህ የሚገርመው ነገር ያጅጥናል። በቆሎአችን ደግሞ ይሄውን ታያችኋል። እዚህ ጋር ትልቁ ያው ኮባ ውስጥ እዚህ ጋር ምን አለ ማለት ነው። በቆሎአችን አሉ እየደረሱ ነው። ኦሬዲ ትንሽ ነው የሚቀራቸው። ብዙም እንትን አይላቸውም እና በጣም ነው ደስ እንደምታዩኝ ተከብቤ ነው ክብብ እና በጣም እንውጣ። ስንወጣ እንዴት ነው ወጣ። ነገ ደግሞ የሚታረድበት ቀን ነው። ዛሬ ሮብ ነው፣ አልታረደም፣ ጾም ነበር። ስለዚህ ነገ ደግሞ የበዓል ስነ ስርዓቱን እናያለን ማለት ነው። በሬ ይታረዳል። ከመጀመሪያው ጀምሮ እስከ መጨረሻው የምንሰራቸው ምግቦችን እናሳያቸዋለን ማለት ነው። በነገራችን ላይ ግን ከሁሉም በላይ ምን አለ መሰላችሁ? በጣም የሚባሉ ትንኞች አሉ። እኔ ፊቴ በጣም አውጥቶብኛል። ይታያችሁ ከሆነ አንገቴ የሌለብኝ ቦታ ነው እና በጣም አሉ። ግን ሰፈሩን ደግሞ ላሳያችሁ። ቀያንዳ ሰፈራችን ነው። ያው ነገ ነው ዋናው በዓል በሬ የሚታረደው።
ሙሉን ነገር አሳያችኋለሁ ማለት ነው። ሰፈራችን ይሄው እዚህ ጋር እንደምታዩት በስልክ ራሱ በካሜራ ነው። ይሄው እዚህ ጋር ይታያችኋል፣ ያቀነቅናል። ደስ ይላል። በጣም ነው ደስ የሚለው። ጉራጌ ሀገር ኑ ጓደኛ ካላችሁ በቃ ኑ ዝም ብላችሁ ተከትሏቸው። ስለዚህ ወድጄዋለሁ። እኔ ሰፈራችንም ሀገራችን በጣም ነው የሚያምረው። ጉራጌ አንደኛ ነው። የነገ ብሎጋችን ይጀምራል። እስከዛ ድረስ ባይ ባይ፣ ቻው። ለነገ አልመጡም እባክህ። ፊቴ ላይ በልተውኛል። በላልተው ቤታቸው ያካል በጣም ደግሞ እኔ እንዳለ የለም አባጭ እዚህ ጋር ማለት ነው። ሎሚ ተቀባሁት ዘናግኝ ዲራሱ አብጡ አሳያችሁ። ታያችሁ ብጥ ብሎ እና ይለቃል አሉ። አንድ ሳምንት ነው እንደዚህ ቢሆን ይለቃል አሉ። ይታዘዙሽ እስካሁን ብዙ ስራ እየሰራ ነበር። ዛሬ ዴይ 3 ብሎጋችን ይጀምራል። ዛሬ ይታረዳል። መንግስቱ ይቀብኝ ጠላትና የእንጨት ይሁን በግልና ይሁን በግልና ይውለድ ደም የእናንሽም የዘለህም እዚህ ብሻ ጠጉልኩታ ዋጣጡታ የእናህም የጌንጃ ደህም ይሁን የግሬድ ደህም ይሁን ይንምና የጎረቤት ይሁን ይህም ነባንኮን የቆሙና ግሬድ ደህም በማማ የሰለም የቀኝሞ ብሩህ ቅዱስ ይሁን እኛም የጨኘን የባርክን የእናን ኃይለኛ ያንጨት የዘብልና እኛን ቆምነ ቅዱስ ሚካኤል የገዳሙ አምላክ ወላዲት አምላክ ምስለ ፍቁር ወልዳ ተዳነ ተቀንጥቁምና ልቦት ዴንዛና የቤሙ አግየቢ ድካምና እዥ ምንም ተሰብተው አጋንም ተነብር ተዘንዶ እዚህ ተመምን ወልደ ማለት እመቤታችን ትርዳነ አሚን በይማ አሚን ትርዳነ ተቀንጥቁምና ቅዱስ ሚካኤል በገዳም ተሸክመን ያመጣልህ ቅዱስ ሚካኤል አትተውን በሚዛንህ ይሁን ኧረ በክንፍህ ይሁን አሜን ይበለን ይቀበለን ያቁበሉ ከኔ የጎደለው ጌታ የሚያቀጥ የዚህ ስንት ዋና ጠባሽ ሼፍ የበለጠ ይባላል። የሚገኘው በልቂ ወረዳ ብቻ ነው። ማዘዝ ከፈለጋችሁ ዴሊቨሪ እናደርሳለን። ማዘዝ ከፈለጋችሁ በጣም ነው ውሃ እናደርግበት። ኧረ አይደረግም እንጂ ትንሽ ወደ መረቅ እንጀራው ደረቅ ነው። ያስጠላል። አዲስ አበባ ያገሰ ትንሽ እኮ አንድ ላይ ከእኛ ሰፈር እኮ አንቺ ልክ እቺ አጥቷል አቃተለ ማይ Ahora,